ያው ባለፈው ያየነው ርዕስ ስለ ጌታችን ኢየሱስ ክርስቶስ ምልጃ ነው እና ስለ ምልጃው 5 ነጥቦችን እናያለን ብለን አንደኛው ሰፋ ስለሚል ለብቻው አይተናል። እሱም ከመዳን ጋር የተገናኘ ነው። ብዙ ጊዜኛ ድነናል የሚለው ላይ ብቻ እናተኩራለን። መጽሐፍ ቅዱሳዊ አስተምሮ ድነናል፣ እየዳንን ነው፣ እንድናለን የሚል መሆኑን አይተናል። ለመዳናችን የሚያስፈልገው ነገር በክርስቶስ ኢየሱስ ጽድቅን መፈጸም፣ በክርስቶስ ኢየሱስ ሞትና ትንሣኤ እርገት የተፈጸመ ነው። ስለዚህ ሌላ ተጨምሮ ጌታችን የሚፈጽመው በምድር ላይ ሌላ ምንም ነገር የለም። ስለዚህ ድነናል፣ መዳንን ቀምሰናል። ለመዳናችን የሚከፈለው ዋጋ የክርስቶስ ሞት ተፈጽሟል። ስለዚህ በዛ ሴንስ ድነናል። ግን ደግሞ በየቀኑም እየዳንን ነው የምንሄደው። ጌታችን ሲመጣ ደግሞ ድነታችንን ይዞ ነው የሚመጣው። ስለዚህ ከትላንት ይልቅ ዛሬ መዳናችን ቀርቧል የሚለውን አይተናል። ለዛ ደግሞ መጽናት አለብን። እስከ መጨረሻ የሚጸና እርሱ ይድናል ነው የሚለው። ስለዚህ ለመጽናት የኛ ስትራግል፣ የኛ ትግል፣ የኛ ኤፈርት አይደለም። ጌታ እስኪመጣ ድነታችንን በሙላት እስክንቀበል ጸንተን እንድንቆም የሚያደርገን የክርስቶስ ምልጃ ነው። የኛ ኤፈርት አይደለም የሚያጸናን። እስከ መጨረሻ የሚጸና ይድናል ቢባልም የሚያጸናን የክርስቶስ ኢየሱስ እኛን ወክሎ በአብ ቀኝ ተቀምጦ መማለዱ ነውና ምልጃው ለመዳን ዋጋ አለው የሚለውን አይተን ነበር። ዛሬ የቀሩትን 4 ሐሳቦች ጊዜው ከፈቀደልን እናያለን። የመጀመሪያው መቅደም የሚገባው የነበረ ከዛኛው በፊት ይሄ ምልጃ የክርስቶስ ኢየሱስ ምልጃ በዕብራውያን 7:25 ላይ የምናገኘው ከኃጢአት ይቅርታ ጋርም የተያያዘ ነው። ከኃጢአት ይቅርታ ጋር የተያያዘ ነው። እንደምታውቁት የዕብራውያን ሰዎች መልእክቱ የተጻፈላቸው ክርስቲያኖች ናቸው። ደግሞ በስጋ ዕብራውያን ወይም እስራኤላውያን አይሁዳውያን ናቸው። እነዚህ ሰዎች ጌታን በተቀበሉበት ቅጽበት የኃጢአት ይቅርታን ማግኘታቸው ግልጽ ነው። ምዕራፍ 1 ቁጥር 3ን ብንመለከት ዕብራውያን ምዕራፍ 1 ቁጥር 3 እርሱም የክብሩን መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። የኃጢአት መንጻት ተገኝቷል። ኃጢአታችንን ካነጻ በኋላ ነው በግርማው ቀኝ ተቀመጠ የሚለው። ስለዚህ ጌታን ከመቀበላቸው በፊት ከኮንቨርሽናቸው በፊት የነበረው ኃጢአት በሙሉ ምን ሆኗል? ተወግዷል። ከኮንቨርሽናቸው በፊት የነበረው ኃጢአት በሙሉ ተሰርዟል። አሁን ጥያቄው የሚመጣው አሁንስ ጌታን ከተቀበሉ በኋላ ኮንቨርትድ ከሆኑ በኋላ ኃጢአት ሲሰሩ ምን ያድርጉ የሚል ጥያቄ አለ። ድሮ እነዚህ ሰዎች ዕብራውያኑ እስራኤላውያን አይሁዳውያን በመሆናቸው ኃጢአት ሲሰሩ በእግዚአብሔርና በእነሱ መካከል ያለው የአምልኮ ስርዓት ሲበላሽ ምን እንደሚያደርጉ ያውቃሉ። እንደ ኃጢአቱ መጠን የሚያመጡት እንስሳ አለ። እንስሳው ይታረድና ደሙ ሲረጭ የአምልኮ ስፍራው ይቀደሳል። ስለዚህ ሰው አሁንም ከእግዚአብሔር ጋር ግንኙነት ያደርጋል። በፊት የነበረው ሲደፈርስ በምንድነው የሚጠራው? የአምልኮ ስፍራ በመስዋዕት ነው። ኃጢአታቸው ይሸፈናል፣ ኃጢአታቸው ይከደናል። ይሄንን ያውቃሉ። ቢያስፈልግ ደግሞ በአመት አንዴ የስርየት ቀን አለ። የጾም ቀን ጊደር የሚታረድበት የስርየት ቀን አለ። ስለዚህ ሰዎች ኃጢአታቸውን በዛ መልኩ ነው የሚያስወግዱት። አሁን እነዚህ ሰዎች ድነዋል። ድሮ በነበራቸው እምነት፣ በአይሁድ እምነት ምን እንደሚደረግ ያውቃሉ። ሰው ኃጢአት ሲሰራ አሁንስ እንዴት ያርጉ? የበፊቱ ሃይማኖታቸው ሪቹዋል አለው። ሰው ስርየት የሚያገኝበት በየጊዜው ኃጢአት በሰራ ቁጥር በየጊዜው በረከሰ ቁጥር እንዴት ይቅርታ እንደሚያገኝ ሪቹዋል አለው። አዲሱ ሃይማኖት ጥያቄ ፈጥሮባቸው የበፊተኛው እምነታችን ይሻል ይሆን እንዴ? አሁን ግራ መጋባት ውስጥ ስለነበሩ አሁን ወደ ኋላ ለመመለስ እየተፈታተናቸው ነው። የዕብራውያን መልእክት አንዱ ምንድን ነው? ወደ ኋላ እንዳትመለሱ ነው አይደል? ክርስቶስ ይበልጣል፣ ከሙሴ ይበልጣል። አዲስ ኪዳን ከብሉይ ኪዳን ይሻላል። ኪዳኑ ይሄ የሚሻል ነው፣ ስሁ የሚሻል ነው። ስለዚህ ወደ ኋላ እንዳትሉ፣ መሰብሰባችሁን እንዳትተው፣ ወደ ኋላ እንዳታፈገፍጉ የሚል ማሳሰቢያ ነው የሚነግራቸው። እነሱ ግን የድሮ ኃጢአት ሲሰሩ ሪቹዋል አለው፣ ያሁኑ ግን የለውም። እንዴት ነው ታዲያ ይቅርታ የምናገኘው በሚል
ያሁኑ ሃይማኖት ከድሮ ያነሰ ይሆን የሚል ጥያቄ በውስጣቸው ነበረ። ስለዚህ የዕብራውያን ጸሐፊ የአዲሱ እምነት ደረጃ ከበፊተኛው የላቀ መሆኑን የድሮውን ሃይማኖት ጉድለት እየዘረዘረ ያስረዳቸዋል። ይሄኛው ይሻላል ነው የሚላቸው። ለምሳሌ 9:9 ላይ መባና መስዋዕት በአዲሱ መደበኛ ትርጉም ነው ማነበው። መባና መስዋዕት የሚያመልከውን ሰው ህሊና ፍጹም ሊያደርጉት አልቻሉም ነው የሚላቸው። በየትኛው ስርዓት? በበፊቱ ስርዓት 11 እና 2ም እንደዚህ ነው የሚላቸው። በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን ነው የሚላቸው። ስለዚህ የበፊቱ ምንድን ነው? ምንም በቃ ዘላቂ ፋይዳ የሌለው ነው የሚላቸው። 9:14ን ስናነብ ደግሞ 9:14 ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ህሊናችሁን ያነጻ ይሆን? ስለዚህ እያወዳደረ እያነጻጸረ ነው የሚነግራቸው። የበፊተኛው ፋይዳው ውስን ነው፣ ያሁኑ ፋይዳው ጥልቅ ነው፣ ዘላለማዊ ነው እያለ የክርስቶስን ሊቀ ካህንነት ከአሮን ሊቀ ካህንነት ጋር እያነጻጸረ ይሄኛው ይሻላል። የድሮ ህሊናን ነፃ ያረግም ነበር ከኃጢአት፣ ያውኑ ግን ያደርጋል። የድሮ ስርዓት ሊቃነ ካህናቱ ራሳቸው ኃጢአተኞች ናቸው፣ በዚህም ላይ ሞት ያሸንፋቸዋል። ስለዚህ ምልጃቸው ዘላቂ አይደለም እያለ ምድራዊው ክህነትና ምድራዊው መስዋዕት ጊዜያዊ ጥላ ነው። እውነተኛው አካላዊው ዘላቂው የሚሻለው በክርስቶስ ያገኘነው መስዋዕትነትና ምልጃ ነው። በእግዚአብሔር ፊት ለመቅረብ እውነተኛ ድፍረት የሚሰጠው እሱ ነው ይላቸዋል። ስለዚህ ከመዳናችን በፊት ለነበረው ኃጢአት ብቻ ሳይሆን ጌታን ከመቀበላችን በፊት ለነበረው ኃጢአት ብቻ ሳይሆን ከኮንቨርሽናችን በፊት ለነበረው ኃጢአት ብቻ ሳይሆን ጌታን ከተቀበልን በኋላም ለምንወድቅበት ኃጢአት ለምንሰራው ኃጢአት መድኃኒቱ ምንድን ነው? ድሮ የነበረው ኃጢአታችን ተሰርዞ ድነትን የምንቀብስበት ብቻ ሳይሆን በጌታ ቤት ሆነም ኃጢአት ስንሰራ በኃጢአት ስንወድቅ ይቅርታ የምናገኘው በክርስቶስ ምልጃ ነው። ዛሬም ወደ እግዚአብሔር የምንቀርበው በጽድቃችን አይደለም። ኦኬ፣ ሁላችን እናውቃለን ይሄንን። ወደ ጌታ ስንመጣ ሁላችንም በስራችን አይደለም፣ በጸጋ ነው፣ በክርስቶስ ሥራ ነው ተብለን መጣን። ዛሬስ በእግዚአብሔር ፊት የምንቀርበው በምናችን ነው? ድነናል። ዛሬ ክርስቲያኖች ነን፣ እናገለግላለን፣ ወንጌል ገብቶናል፣ ኮንቨርትድ ሆነናል፣ የእግዚአብሔር መንፈስ በውስጣችን አለ። ኦኬ። ስለዚህ ዛሬስ በእግዚአብሔር ፊት ስንቀርብ በብቃታችን ነው? በጾም ጸሎታችን ነው? የሆነ ቀን ጥሩ የሆንን ጥሩ ያሰብን እንደው አካሄዳችን በጥንቃቄ የሆነ ቀን በጾም ጸሎት የሆንን ቀን ከሰዎች ጋር ሳንጋጨዋልን ቀን በእግዚአብሔር ፊት ለመቅረብ ድፍረት ያለን፣ የሆነ ቀን ያልጾምን ያላነበብን የደከምን ከሰዎች ጋር ክፉ ደግ የተናገርን ቀን ደግሞ በእግዚአብሔር ፊት ለመቅረብ ድፍረት የሌለን ነው። ሁልጊዜስ ወደ እግዚአብሔር ፊት የምንቀርበው በክርስቶስ ሥራ አይደለም ወይ? ጥሩ በሆንን ቀንም ጥሩ ባልሆንም ቀንም እግዚአብሔር ፊት የሚያቀርበን ማን ነው? ክርስቶስ ነው። ይሄንን ነው የሚያሰምርላቸው። ለዚህ ነው ሐዋርያው ዮሐንስም በመጀመሪያ መልእክቱ ምዕራፍ 2:1 እና 2 ላይ ይሄንን ሐሳብ ይናገራል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 ልጆቼ ሆይ ኃጢአትን እንዳታደርጉ እጽፍላችኋለሁ። ልጆቼ ሆይ ነው የሚለው፣ ስለ አማኞች ነው የሚናገረው። ኃጢአትን እንዳታደርጉ እጽፍላችኋለሁ። አሪፍ ነበር ማንም ኃጢአትን ባያደርግ። ግን ወደ ፍጹምነት ስላልደረስን ማንኛችንም በኃጢአት መውደቃችን አይቀርም። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ ነው የሚለው። ልጆቼ ሆይ ብሎ መጀመሩ ቁጥር 12ም ዝቅ ብላችሁ ስታነቡ ቁጥር 12 ላይ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ነው አይደል የሚለው። ስለዚህ ሰዎቹ ምኖች ናቸው ማለት ነው? ክርስቲያኖች ናቸው። ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ነው የሚላቸው፣ ክርስቲያኖች ናቸው። በዚህ ላይ ደግሞ ሐዋርያ ዮሐንስ ራሱንም በማካተት በአብ ዘንድ ጠበቃ አላችሁ ነው የሚለው ወይስ በአብ ዘንድ ጠበቃ አለን ነው የሚለው?
አለን ነው የሚለው። ስለዚህ ሐዋርያው ዮሐንስ ራሱንም አካቶ ነው በአብ ዘንድ ጠበቃ አለን ብሎ ነው የሚያወራው። ስለዚህ ይሄ ጉዳይ ስለማን ነው ከተባለ ስለ አማኞች ነው የተጻፈው፣ ስለ ክርስቲያኖች ነው። አማኞች ኃጢአት ባይሰሩ ኖሮ እሰየው አሪፍ ነበር፣ ተመራጭ ነው። ግን ማናችንም ወደ ፐርፌክሽን ስላልደረስን ኃጢአት እንሰራለን። ነገር ግን ኃጢአት ከሰራን ምን ያስፈልገናል? ኑዛዜና ንስሐ ያስፈልገናል። ስለ ኃጢአት ስርየትና ስለ ኑዛዜ ምዕራፍ 1 ከቁጥር 7 እስከ 9 ማንበብ እንችላለን። እዚሁ አንደኛ ዮሐንስ ምዕራፍ 1 ከ7 እስከ 9 ቁጥር 6ን ብናነብ ምዕራፍ 1 ማስጠንቀቂያ ይሰጣል። ምዕራፍ 2 ቁጥር 6ን፣ ቁጥር 4ን፣ ቁጥር 9ን፣ ቁጥር 16ን ብናነብ ማስጠንቀቂያ ነው የሚሰጠው። ኃጢአት የለብንም ማለት አያስኬድም፣ አይቻልም። ስለዚህ ምንድነው ማድረግ ያለብን? መናዘዝ ነው ያለብን፣ መተው ነው ያለብን እያለ ይናገራል። ስለዚህ ጉዳዩ ኃጢአት የሚያስቸግራቸው ሰዎችን የሚመለከት ነው። ንስሐ ግቡ እንጂ ኃጢአት የለብንም አትበሉ። የክርስቶስ ደም ከኃጢአት ሊያነጻችሁ ከአመፃም ሁሉ ሊያነጻችሁ የታመነና ጻድቅ ነው። ንስሐ ግቡ ነው የሚለው። ስለዚህ ዋስትናችሁ ማን ነው? የኃጢአት ይቅርታ ለማግኘታችሁ በአብ ዘንድ ያለው ምናችን? ጠበቃችን ነው የሚለው። ስለዚህ ምልጃው የክርስቶስ ምልጃ እንደ ጠበቃ ኦን ቢሃፍ ኦፍ አስ የሚቆም ለኛ የሚሞግት ስለሆነ ምን ነው የሚያሳየው? ሊቀ ካህናታችን ኢየሱስ በምድር ላይ በፈጸመው ስራ ብቻ ሳይሆን በሰማይም በአብ ቀኝ ተቀምጦ ይቅርታ እንድናገኝ የሚያደርግ መሆኑ ነው። ይቅርታ ለመቼ? ጌታን ከተቀበልን በኋላ ለምንሰራቸው ጥፋቶች ማለት ነው። ስለዚህ ከእግዚአብሔር ጋር ያለው ኪዳን በኃጢአታችን ምክንያት አይፈርስም። ኪዳኑን የሚያስጠብቅልን ጠበቃ በሰማይ አለ ማለት ነው። ስለዚህ እግዚአብሔር ኃጢአታችን ከሚያሳዝነው በላይ ክርስቶስ ያስደስተዋል። በክርስቶስ ያለው ደስታ ክርስቶስ ሰው ሆኖ ጽድቅን ሁሉ ፈጽሞ እግዚአብሔርን ማስደሰቱ እግዚአብሔር አብን የሚያስደስተው በእኛ ኃጢአት ከሚያዝነው በላይ ነው ማለት ነው። ጽድቅን ሁሉ ሰውን በመወከል ፈጽሟል እሱ። ስለዚህ ከኛ ኃጢአት በላይ እግዚአብሔር አበሱ ይደሰታል። ስለዚህ ከዳንም በኋላ የምንሰራው ኃጢአት የምንወድቅበት ኃጢአት በእግዚአብሔር ፊት ይቅርታ ለማግኘቱ ዋስትናችን የክርስቶስ ኢየሱስ ምልጃ ነው ማለት ነው። ነገር ግን ባለፈውም እንዳልነው ሆን ብለው ይሁነኝ ብለው ለሚዳፈሩ በኃጢአት ጸንተው ለሚኖሩ ሰዎች ግን አሁንም ያለው ማስጠንቀቂያ ነው። ባለፈው ካነበብናቸው ክፍሎች አንዱን አነባለሁ። ምዕራፍ 10 ከቁጥር 26 እስከ 27 የእውነትን ዕውቀት ከተቀበልን በኋላ በአዲሱ መደበኛ ትርጉም ነው የማነበው። ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። ከእንግዲህ ለኃጢአት የሚኖር ሌላ መስዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው ይላል። ያስፈራል አይደል? ግን ለማን ነው ይሄ ተቀመጠው? ሆን ብለው በኃጢአት ጸንተው ለሚኖሩ ነው። ዴሊብሬትሊ ኢንቴንሽናሊ እግዚአብሔርን ለሚዳፈሩ፣ አንዴ ሁለቴ አይደለም፣ ምን ሆነው ለሚኖሩ? ጸንተው ለሚኖሩ በኃጢአት ነው የሚለው እንጂ በኃጢአት በወደቅን ቁጥር እሳት የሚበላን አይደለንም። ለምን? ዋስትናችን ምንድን ነው? የክርስቶስ ምልጃ። ምን አለን በሰማይ? ጠበቃ። ለነማ? ከኃጢአታቸው ለሚናዘዙ። ምዕራፍ 1ን ስናነብ እንደሱ ነው የሚለው። አንደኛ ዮሐንስ ምዕራፍ 1 ላይ የሚነግረን እንደሱ ነው የሚነግረን። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን ምንድን ነው? የታመነ ነው። ስለዚህ ክርስቲያን ኃጢአት ሲሰራ ምንድን ነው የሚያደርገው? መጸጸትና ምን ማድረግ? ንስሐ መግባት ብቻ ነው። ዋስትናው ይቅርታ እንደሚያገኝ ዋስትናው ማን ነው? በአብ ቀኝ ያለው ክርስቶስ ኢየሱስ ነው። እኛን ወክሎ የሞተልን ለትላንትናው ኃጢአታችን ብቻ ሳይሆን በሕይወት ዘመናችን ሁሉ ለምንፈጸማቸው ጥፋቶች ከእግዚአብሔር ዘንድ ምሕረትን እንደምንቀበል ዋስትናችን ነው ማለት ነው። ስለዚህ የክርስቶስ ምልጃ ለመዳን ትላንትና ጌታን ለመቀበል በነበረን ነገር የትላንት ታሪክ ለመደምሰሱ ብቻ ሳይሆን በየዕለቱ ጉዞአችን ለምንሰራቸው ጥፋቶች ምሕረት ለማግኘት ምንድነው? ዋስትና ነው። ስለዚህ ይሄን የዳንበትን ደም ሳናራክስ በጥንቃቄና በአክብሮት መያዝ አለብን። ምክንያቱም ማስጠንቀቂያው ሆን ብለው ለሚዳፈሩ እግዚአብሔርንና በኃጢአት ጸንተው ለሚኖሩ
ከእንግዲህ በኋላ ሌላ መስዋዕት የለም ብሎ ስለሚናገር፣ ስለዚህ ሊቀ ካህናታችን ኢየሱስ ስለኛ እየማለደ በሰማይ መኖሩ ዛሬም የኃጢአት ይቅርታ እንደሚያስገኝልንና ዛሬም በእርሱ ብቻ ወደ እግዚአብሔር እንደምንቀርብ ማረጋገጫችን ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ እንደሚያማልድ ስንናገር በየዕለቱ ወደ እግዚአብሔር የመቅረብ ድፍረታችን እሱ ነው ማለታችን ነው። በየዕለቱ ለሚኖሩ ጥፋቶች፣ በሕይወት ዘመናችን ሁሉ ለምንሰራቸው ጥፋቶች በእግዚአብሔር ፊት ለመቅረብ ዋስትና፣ ድፍረት፣ የኃጢአት ይቅርታ ማግኛ ጠበቃችን ክርስቶስ ኢየሱስ ነው ማለት ነው። እግዚአብሔር ከኛ ጥፋት በላይ ጠበቃችንን ያከብራል። ጠበቃችን በሕይወቱ ሰው ሆኖ በሕይወቱ አስደስቶታልና ያ ቫልዩ አለው ማለት ነው። ሰይጣን ቢከሰን እንኳን እግዚአብሔር ከሰይጣን ይልቅ የሚሰማው ክርስቶስ ኢየሱስን ነው፣ ሰይጣንን አይደለም የሚሰማው ማለት ነው። ስለዚህ የክርስቶስ ምልጃ ለየዕለት ጉዟችን በእግዚአብሔር ፊት ለመቅረብ የኃጢአት ይቅርታ በየዕለቱ ለማግኘት ዋስትና ነው ማለት ነው። ሌላኛው ርዕስ ደግሞ የክርስቶስ ምልጃ በመከራ ውስጥ መታገዝን ይመለከታል። በመከራ ውስጥ መታገዝን ይመለከታል። በምድር ላይ መከራና ፈተና አለ። በምድር ላይ መከራና ፈተና አለ። እነዚህ ዕብራውያን አማኞች በሚደርስባቸው ጥቃትና ዝርፊያ፣ እስራትና እንግልት ተጎሳቅለዋል። ምዕራፍ 10ን እንመልከት። ዕብራውያን ምዕራፍ 10 በጣም የተጎሳቆሉ ሰዎች ናቸው። ከቁጥር 32 እስከ 34 ምዕራፍ 10 ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ፣ ግማሽም እንዲህ ካሉት ጋር ስለተካፈላችሁ፣ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀድሞውን ዘመን አስቡ። የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ ይላል። 13 ምዕራፍ 13 ቁጥር 3 13 ቁጥር 3 ከነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ቁጥር 13 እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣ ይላል። ቅድም ምዕራፍ 10 ላይ እንዳነበብነው ግማሾቻችሁ መከራ ተቀብላችኋል፣ ግማሾቻችን ደግሞ መከራ ከሚቀበሉት ጋር አብራችሁ ናችሁ። ስለዚህ አሁን የታሰሩትን እንደታሰረ ሆናችሁ አስቡ፣ መከራ የሚቀበሉትን መከራ እንደሚቀበሉ ሆናችሁ አስቡ ነው የሚላቸው። ስለዚህ ነቀፌታውን ተሸክመን ልክ እንደ ክርስቶስ ኃጢአታችንን ተሸክሞ ከከተማ ወጥቶ መከራ እንደተቀበለ እናንተም ክርስቶስን በመምሰል ነቀፌታችሁን ተሸክማችሁ ልክ እንደሱ ከከተማ ውጡ ነው የሚላቸው። እነዚህ ሰዎች በችግር ውስጥ ነው ያሉት። ሰው በመከራ ውስጥ በችግር ውስጥ ሲሆን ድካሙ ጎልቶ ይወጣል። ብርቱ የነበረ ሰው በመከራና በችግር ውስጥ ነው ድካሙ ጎልቶ የሚወጣው። ደስተኛ የነበረ ሰው ሐዘኑ ይወጣል፣ ይቆዝማል። ስለዚህ ሰው ድካሙ የሚወጣው በእንደዚህ አይነት የችግርና የመከራ ወቅት ነው። በችግርና በመከራ ወቅት ሰዎች አቅመቢስነት ይሰማቸዋል። እግዚአብሔር የተዋቸው ይመስላቸዋል። ታዲያ ምንድን ነው ተስፋቸው? እግዚአብሔር የተወን ሲመስል፣ በጭንቅ ውስጥ ሆነን አቅም የሌለን ሲመስል ምንድን ነው ተስፋችን? እንዴ የክርስቶስ ምልጃ እኮ የኃጢአት ይቅርታ ለማስገኘት ነው። የክርስቶስ ምልጃ ድነትን ለማቅመስ ነው። በድካም በማገዝ ላይ የክርስቶስ ምልጃ ምንድን ነው ኮንትሪቢዩሽኑ? የኃጢአት ይቅርታና ስርየት ብቻ አይደለም እንዴ? ስለ ድካማችን፣ በቴምፕቴሽን ውስጥ በፈተና ውስጥ ስለ ማለፋችን ምንድን ነው የክርስቶስ ምልጃ የሚሰጠን ነገር? ምልጃው የኃጢአት ይቅርታና ስርየት ምሕረት ማግኛ ብቻ አይደለም እንዴ? በድካማችን እንደሚራራልን ይነግረናል ወይ ሲባል የዕብራውያን ጻፊ የሚነግራቸው እሱ ነው። አዎ የክርስቶስ ምልጃ የኃጢአት ይቅርታ ማግኘት ብቻ ሳይሆን በድካም ውስጥ ሳላችሁ መራራትም ነው የሚላቸው። ለምሳሌ 2:18ን እንመልከት። 2:18 ዕብራውያን ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ
ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። 4:15 በአዲሱ መደበኛ ትርጉም በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን። የመጀመሪያ ነገር ክርስቶስ ሊቀ ካህናታችን ሆኖ እንደኛ መከራ ተቀብሏል፣ እንደኛ ተፈትኗል ሲባል መጀመሪያ የሚመጣልን ሶሊዳሪቲ ነው። ለካ እንደኛ ተፈትኗል፣ ለካ እንደኛ መከራ ተቀብሏል፣ ለካ እንደኛ አዝኗል፣ ተገሏል፣ ተገፍቷል፣ በባልንጀሮቹ ተትቷል፣ በወዳጆቹ። ለካ እሱም እግዚአብሔር የተወው መስሎት አምላኬ አምላኬ ለምን ተውከኝ ብሏል። ለካ እኔ የሚሰማኝ ይሰማዋል፣ እኔ ያለፍኩበት አልፎበታል። ስለዚህ አብሮኛል የሚል የመጽናናት ስሜት መከራዬን ተካፍሏል የሚለው ሰዎች በተፈጥሯችን የኛ አይነት መከራ ያለፈበት ሰው ነው የሚያጽናናል። ኢቭን በሐዘን ውስጥ እንኳን ሰዎች በተመሳሳይ ሐዘን ያለፈን ሰው ወደሱ ነው የሚጠጉት። ሁሉ ሐዘን አንድ አይደለም ለሰው። ተመሳሳይ ሐዘን ያዘነ ሰው አብሮነቱ ያጽናናቸዋል ሰዎችን። የኔን ህመም ያኛው ሰው ያውቀዋል የሚል ማለት ነው። ቀጥሎ ደግሞ አልፎበታል ብቻ አይደለም፣ በድካማችን ምን ያረጋል? ይራራል። የማይራራል ሊቀ ካህናት የለንም ነው የሚለው። ስለዚህ በመከራው ስንሆን፣ በችግሩ ስንሆን ምልጃው የበለጠ ሴንስ ይሰጣል። ለምን? እሱ ራሱ ሊቀ ካህናታችን የሆነው ያለፍንበትን መንገድ አልፎበት ስለሆነ። ስለተራበ ለተራቡት ያዝናል፣ ስለተጠማ ለተጠሙት ያዝናል፣ ስለተፈተነ ለተፈተኑት ያዝናል፣ ሰው ሆኖ በምድር ላይ ስለኖረ ለሰዎች ሁሉ ያዝናል የሚል ነው። ስለዚህ በድካም ውስጥ ስንሆን የክርስቶስ ምልጃ ፋይዳው ጎልቶ ይወጣል። ይሄ በሮሜ 8ም ላይ ሮሜ 8:34 ስለ ምልጃ ያወራል፣ ስለ ክርስቶስ ምልጃ። ቁጥር 27 ደግሞ ስለ መንፈስ ቅዱስ ምልጃ ነው የሚያወራው። እሱን እንየው፣ እዛም ቦታ ላይ እናገኘዋለን። ሮሜ ምዕራፍ 8 ቁጥር 27 ልብንም የሚመረምረው የመንፈስንም ሐሳብ እንደሆነ ያውቃልና እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ብሎ ስለ መንፈስ ቅዱስ ነው የሚነግረን። እንዴት ነው መንፈስ ቅዱስ የሚማልደው ከተባለ ከድካማችን የተነሳ መጸለይ ስለማናቅ ነው። አንድ ቁጥር ከፍ ብንል እንደዚህ ነው የሚለው ቁጥር 26 እንዲሁም ደግሞ መንፈስ ምናችንን ያግዛል? ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ነው የሚለው። ስለዚህ ምልጃው ከምን ጋር ነው? አሁንም ከድካም ጋር ነው። ከድካማችን የተነሳ መጸለይ እንዴት እንደምንችል አናቅም። ድካሙ አንዱ ከዚህ የተነሳ ነው፣ አንዱ ደግሞ ከውጪ ከሚመጣ ፈተና ጋር ነው። ለምሳሌ ቁጥር 18 ለኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ስለዚህ በምድር ላይ ምን አለ ማለት ነው? ስቃይ አለ። ስለዚህ አንዱ ከስቃይ የተነሳ ነው ምልጃው የሚያስፈልገን፣ ሌላው ደግሞ መጸለይ ካለመቻላችን ጋር ነው የሚያስፈልገን። ስለዚህ መንፈስ ቅዱስ በውስጣችን ሆኖ ይማልድልናል። ቁጥር 27 የሚነግረን እሱን ነው። በውስጣችን ሆኖ ይማልድልናል ነው የሚለው። ቁጥር 34ን ስናነብ ደግሞ ስለ ክርስቶስ ምልጃ ይነግረናል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው። ስለዚህ የመንፈስ ቅዱስ ምልጃና የክርስቶስ ምልጃ በአንድ አውድ ውስጥ ነው የቀረበው። ስለዚህ መንፈስ ቅዱስ በውስጣችን ሆኖ ይማልድልናል፣ ክርስቶስ ኢየሱስ ደግሞ በአብ ቀኝ ሆኖ ይማልድልናል። እዛ ክርስቶስ የሚያደርገው ምልጃ እዚህ መንፈስ ቅዱስ በውስጣችን ከሚያደርገው ምልጃ ጋር ተደጋጋፊ ነው ማለት ነው። ከድካማችን የተነሳ መጸለይ ሲያቀተን፣ ከምንቀበለው ስቃይ የተነሳ በመከራ ከመኖራችን የተነሳ ስንደክም መንፈስ ቅዱስ እንድንጸልይ ያደርገናል። በላይ ያለው በሰማይ ያለው ደግሞ ከድካማችን የተነሳ የማይፈርድብን በድካማችን የሚራራልን ሊቀ ካህናት ምን ያደርግልናል? ይማልድልናል። ክርስቶስና መንፈስ ቅዱስ አጽናኝ ናቸው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል 14:16 ላይ እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 14
ቁጥር 16 ላይ እኔ ብሄድ ይሻላችኋል ብሎ ሲናገር ሌላ አጽናኝ ይሰጣችኋል ይላል። ሌላ አጽናኝ፣ ሌላ ማለት ክርስቶስ ራሱ አጽናኝ ነው። ሌላ አይነት እንደኔ አይነት ሌላ አናዘር እንደኔ አይነት ዲፍረንት አይደለም፣ እንደኔ አይነት ሌላ አጽናኝ ይሰጣችኋል ነው የሚለው። ስለዚህ እኔ ብሄድ አትዘኑ፣ ወላጆች እንደሌላቸው ልጆች አልተዋችሁም። እኔ ብሄድ ሌላ አጽናኝ ደግሞ ምን ያደርጋል? እልክላችኋለሁ፣ ይመጣል ይላል። ስለዚህ ጌታችን ኢየሱስ ክርስቶስ እላይ በሰማይ ስለኛ የሚያካሂደው ተግባር እዚህ ታች በመንፈስ ቅዱስ አማካይነት በቤተ ክርስቲያን ውስጥ ይፈጸማል። በምድር ላይ መከራ አለ፣ ስደት አለ፣ ችግር አለ። ከግብፅ የወጡ እስራኤላውያን በምድረ በዳ የተፈተኑት በኃጢአታቸው ምክንያት አይደለም። የተቀጡት በኃጢአታቸው ምክንያት ነው። በምድረ በዳ የተፈተኑት ግን በኃጢአታቸው ምክንያት አይደለም። በምድረ በዳ የቀሩት ዘኍልቍ 13 እና 14 ይነግረናል። ነገር ግን ከማመጻቸው በፊትም ፈተና መጥቶባቸዋል። ለምሳሌ ዘጸአት 15ን እንመልከት። ዘጸአት 15 25ን እናንብብ። ገና ከግብፅ መውጣታቸው ነው። ቀይ ባህርን አለፉ። ውሃ ጠማቸው። ምን እንጠጣለን ብለው አንጎራጎሩ። ቁጥር 25 ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨትን አሳየው፣ በውሃም ላይ ጣለ፣ ውሃውም ጣፈጠ። በዚያም ሥርዓትና ፍርድን አደረገላቸው፣ በዚያም ፈተናቸው ይላል። ፈተናቸው ከኃጢአት ጋር የተገናኘ አይደለም። 16:4 ዘጸአት 16:4 እግዚአብሔርም ሙሴን በሕጌ ይሄዱ ወይም ማይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላችኋለሁ፣ ሕዝቡም ወጥተው ለዕለት የሚበቃቸውን ይልቀሙ ይላል። ምን አድርግላቸው ዘንድ? በሕጌ ይሄዱ ወይም ማይሄዱ እንደሆኑ እፈትናቸው ዘንድ ለማወቅ። ስለዚህ ፈተናው የመጣው እንዲማሩበት ነው። ሥርዓትን 20 ዘጸአት 20 ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ። እግዚአብሔር የመጣው ምን ሊያደርጋችሁ ነው የሚለው? ሊፈትናችሁ፣ ኃጢአትን እንዳትሰሩ እሱን መፍራት በልባችሁ እንዲሆን። ተራራው ላይ ያ ነገር ሲመጣ ሲንቀጠቀጥ በቃ ሲጤስ ምንድን ነው? እግዚአብሔር ፈርተው እግዚአብሔርን ኃጢአት ሳይሰሩ እንዲኖሩ ለካ እግዚአብሔር ያስፈራል ብለው ፈሪሃ እግዚአብሔር እንዲኖራቸው ምኑን አመጣ ማለት? ሊፈትናችሁ ነው የሚለው። ስለዚህ ፈተና ነሰሰሪሊ ኃጢአት ከመስራት ጋር የተገናኘ አይደለም። ሰው በፈተና የሚያልፈው ኃጢአት ስለሰራ ወይ በኃጢአት ስለወደቀ አይደለም። ፈተና በህይወት ላይ ሊመጣ ግድ ነው። የዛሬዎቹ አማኞችም በህይወት ጎዳናዎች ላይ ፈተናዎች ያጋጥሙናል። በክርስትና ህይወታችን በአስቸጋሪ ጎዳናዎች ውስጥ እናልፋለን። እግዚአብሔር ግን በእንደዚህ አይነት ጊዜዎች ውስጥ ብቻችንን ስለማይተወን በክርስቶስ ምልጃ እንደገፋለን፣ እንታገዛለን። ለዚህ ነው የዕብራውያን ጸሐፊ 4:15-16 ምን ይላቸዋል? እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ስለዚህ በአስቸጋሪ ሁኔታ ውስጥ ስንሆን ምን እናርግ? ምሕረትን እንድንቀበል። ከዛስ ምንድን ነው? በሚያስፈልገን ጊዜ ሁሉ ኒዱ ባለ ጊዜ ሁሉ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ስለዚህ በመከራው ጸንቶ ለማለፍ ምን ያስፈልጋል? ጸጋ ያስፈልጋል። በሚያስፈልገን ጊዜ ሁሉ የሚረዳንን ጸጋ እንድናገኝ ስለሚል በመከራው ስናልፍ የሚረዳን ጸጋ፣ በችግሩ ስናልፍ የሚረዳን ጸጋ፣ በፈተናው ስናልፍ የሚረዳን ጸጋ ያስፈልጋል። ያን ጸጋ የምንቀበለው ከክርስቶስ ኢየሱስ ምልጃ የተነሳ ነው። በእግዚአብሔር ፊት ሆኖ የሚወክለን ሊቀ ካህናታችን በፈተናና በመከራ የነጠረ በመሆኑ ፈተናና መከራ ለገጠማቸው ሰዎች ሁሉ አማኞች ሁሉ ይራራል። ስለዚህ መከራን፣ ፈተናን፣ ችግርን ብቻችንን አንጋፈጥም። ጨርሶ ብቻችንን አይተወንም። አንዳንድ ጊዜ በመከራ የሚያልፉ ሰዎች መከራው የበለጠ የሚሆንባቸው ብቻቸውን እንደቆሙ ሲሰማቸው ነው። በምንም አይነት መከራ ውስጥ ስናልፍ በክርስትና ሕይወት ውስጥ የክርስቶስ ምልጃ በዛን ጊዜ ጸጋ እንድንቀበል ምክንያት ይሆነናል። ለዚህ ነው ሰዎች
በመከራ አልፈው መለስ ብለው ሲያዩ እንዴት አለፍኩት ግን በዛ ውስጥ እንዴት ተወጣሁት እኔ አይደለሁም የኔ አቅም እንደዛ አይደለም ይላሉ። መከራ ውስጥ እያለን ሁላችን አቅመ ቢስነታችን ነው የሚታወቀን። ከመከራው ከወጣን በኋላ ግን እንደዚህ ሁሉ አቅም ነበርኝ እንዴት ተቋቋምኩት ብለን እንገረማለን። ግን አብሮን ማን ስላለ ነው? የክርስቶስ ምልጃ ሊቀ ካህናታችን በመከራ ጊዜ ስለሚራራልን አብሮን ስላለ ነው። ስለዚህ የክርስቶስ ምልጃ በመከራና በፈተና ውስጥ ከመታገዝ ጋር የተያያዘ ነው። ሌላው የክርስቶስ ምልጃ ለቤተ ክርስቲያን ቡራኬ ከመስጠት ጋር ይገናኛል። ለቤተ ክርስቲያን ቡራኬ ከመስጠት ጋር ይገናኛል። ታስታውሱ ከነበረ ስለዚህ ሊቀ ካህንነት ስናይ መጀመሪያ ያልነው ሊቀ ካህናት ምንድነው የሚሰሩት ስራዎች አንዱ ምንድነው? የቃል ኪዳኑን በረከቶች በሕዝቡ ላይ ማውረድ ወይም ሕዝቡን መባረክ ነው ብለናል። መባረክ ነው። መልከጼዴቅ አብርሃምን ምን አደረገው? ባረከው። መባረክ የካህናት በተለይ የሊቃነ ካህናት ስራ ነው። በዘሌዋውያን 9:22 ላይ ስናነብ አሮን የክህነትን ስርዓት ምስረታ ከተካሄደ በኋላ ሕዝቡን ባርኳል። እግዚአብሔር ፊቱን ወደ እናንተ ያብራ እያለ ባርኳቸዋል። መልከጼዴቅ አብርሃምን መባረኩን ዘፍጥረት 14ም ዕብራውያን 7ም ላይ እናነባለን። ጌታ ኢየሱስም በሊቀ ካህንነቱ ለአማኞች ቡራኬ አለው። ሊቀ ካህናቱ ለሕዝቡ ቡራኬ ይሰጣል። ቡራኬው መደበኛ ቡራኬው ዘሁልቁ 6:22-27 ማንበብ እንችላለን። ቡራኬው ምንድን ነው? እስቲ ዘሁልቁ 6:22-27 እናንብብ። ዘሁልቁ 6:22 ጀምሮ እናንብብ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮንና ለልጆቹ ንገራቸው፣ ለሊቀ ካህናቱ ማለት ነው። የእስራኤልን ልጆች ስትባረኳቸው እንዲህ በላቸው፣ እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ ይላል። ስለዚህ ቡራኬው የእግዚአብሔርን ስም በሕዝቡ ላይ ማኖር ነው። ስሜን በሕዝቡ ላይ ምን ያደርጋሉ? ያደርጋሉ። ስለዚህ የሊቀ ካህናቱ ቡራኬ የእግዚአብሔር ስም በሕዝቡ ላይ የሚሆንበት የሚታተምበት ነው። ከዚህ በፊት እንዳየነው ሊቀ ካህናቱ የእስራኤልን ነገዶች የ12ቱን ነገዶች ስሞች በደረቱ ይዞ ተሸክሞ ነው ወደ ቅድስት የሚገባው። ከዛ ይገባል። የኃጢአት ስርየት ተቀብሎላቸው ሲወጣ ተሸክሟቸው ነው የሚገባው። ደሙን ከረጨ በኋላ በመሰዊያው ላይ ይቅርታን ተቀብሎ ሲወጣ ለሕዝቡ ቡራኬ በመስጠት የእግዚአብሔርን ስም በእነሱ ላይ ያደርጋል። ሕዝቡ በኃጢአታቸው ምክንያት ከእግዚአብሔር ጋር ተለያይተው ነበር። ሪቹዋሉን ከፈጸመ በኋላ ይቅርታ ካስገኘላቸው በኋላ ኃጢአታቸው በእንስሳው ደም ገለል እንዳለ ያበስራቸዋል። እግዚአብሔር ተቀብሏቸዋል ብሎ የእግዚአብሔርን ቡራኬ ይነግራቸዋል። እግዚአብሔር እንደተቀበላቸው አብሯቸው እንደሚሆን እግዚአብሔር ይራራላችሁ ፊቱን ወደ እናንተ ይመልስ ሲል ተጣልተው ነበር። በኃጢአት ምክንያት ከእግዚአብሔር ጋር ተለያይተው ነበር። አሁን መስዋዕቱ ተፈጽሟል። ስለዚህ መጥቶ የእግዚአብሔርን ስም በላያቸው ሲያደርግ በእነሱና በእግዚአብሔር መካከል የተፈጠረው መለያየት ምን ሆኗል ማለት ነው? ተወግዷል ማለት ነው። ስለዚህ ሊቀ ካህናቱ ሕዝቡን ወክሎ በእግዚአብሔር ፊት ቆሟል። አሁን ደግሞ እግዚአብሔርን ወክሎ ለሕዝቡ ቡራኬውን ይሰጣል ማለት ነው። ቡራኬ ሲባል ያና ይሄ መልካም ነገር ይሁንላችሁ የሚል መልካም ነገር እንዲያገኛቸው በጎ ምኞት መግለጥ አይደለም። ቡራኬው ከመስቀል ሥራ የሚመነጭ ነው። የክርስቶስ ኢየሱስ ጌታችን ወደ ሰማይ ያረገው ሉቃስ 24:50-51 ዘርግቶ ደቀ መዛሙርቱን እየባረካቸው ነው የሄደው። እንደሱ ነው የሚለን። እጆቹን ዘርግቶ እየባረካቸው ነው ያረገው። ሊቀ ካህናት ምን ያረጋል ብለናል? ይባርካል ሕዝቡን። ስለዚህ ጌታችን ያረገው እየባረካቸው ነው። ኤፌሶን 4:10ን ስናነብ ደግሞ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ምን አደረገ? ሰጠ። በረከት ነው፣ ሰጠ ነው የሚለው። እነዚህ ለቤተ ክርስቲያን የተሰጡ ስጦታዎች ናቸው። ቅዱሳንን ለአገልግሎት የሚያዘጋጁ፣ ቤተ ክርስቲያንን ወደ ሙላት የሚያሳድጉ፣ ከቁጥር 11-16 ስናነብ ወደ ሙላት የሚያሳድጉ ናቸው። ደቀ መዛሙርቱ የመንፈስ ቅዱስን ስጦታ እንዲጠብቁ ጌታችን በዕርገቱ ዋዜማ ላይ ነግሯቸው ነበረ። ሐዋርያት ሥራ 1:1-11 ስናነብ በኢየሩሳሌም እንዲቆዩ ነግሯቸው ነበረ። በጴንጤቆስጤ ቀን የተከሰተው ወይም የተፈጸመው ይሄ ነው።
እና ሐዋርያው ጴጥሮስ ምን እንደተካሄደ ሲያስረዳ ሐዋርያት ሥራ ምዕራፍ 2 ከ32 እስከ 33 ይሄንን የምታዩትን አሁን የተካሄደውን ነገር ይሄን የመንፈስ ቅዱስ ስጦታ ጌታችን ኢየሱስ ክርስቶስ ከአብ ተቀብሎ በእናንተ ላይ ምን አደረገው? አፈሰሰው ብሎ ነው፣ በእኛ ላይ አፈሰሰው ብሎ ነው የሚናገረው። ስለዚህ መንፈስ ቅዱስም የክርስቶስ የማረጉ በአብ ቀኝ የመቀመጡ ፍሬ ነው፣ ስጦታ ነው። የመንፈስ ቅዱስ መሰጠት ክርስቶስ አድርጎ በአብ ቀኝ ተቀምጦ ተቀብሎ ከእግዚአብሔር አብ ለእኛ ምን አደረገው? አፈሰሰው። ስለዚህ መንፈስ ቅዱስ መሰጠቱ የእግዚአብሔር ስም በእኛ ላይ የሚታተምበት መሆኑ እግዚአብሔር እንደተቀበለን እና የእርሱ እንዳደረገን ማረጋገጫ ነው። ሊቀ ካህናቱ ሲባርክ የእግዚአብሔር ስም በሕዝቡ ላይ እንደሚያደርግ ክርስቶስ በማረጉ በአብ ቀኝ በመቀመጡ ምክንያት መንፈስ ቅዱስ ለእያንዳንዳችን ሲሰጥ እግዚአብሔር እንደተቀበለን የራሱ እንዳደረገን ማረጋገጫ ነው። የመንፈስ ቅዱስ በእኛ መኖር ሊቀ ካህናቱ ተሸክሞ ኃጢአታችንን ለማስተሰረይ ወደ ቅድስት እንደሚገባ ያንን ካካሄደ በኋላ ደግሞ ሲመለስ ለሕዝቡ ቡራኬን እንደሚሰጥ ጌታችን ስለ ኃጢአታችን ስርየት ነፍሱን አሳልፎ ከሰጠ በኋላ በገዛ ደሙ ወደ ላይ ካለው ወደ ቅድስት ከገባ በኋላ መንፈስ ቅዱስን ሰጠን። ስለዚህ እነዚህ በሙሉ የተመሰረቱት ስጦታዎች ቤተ ክርስቲያንን ወደ ፍጹም ሙላት የሚያደርሱ እኛን በአገልግሎት የሚያሳድጉ ስጦታዎች የክርስቶስ የእርገቱ ስጦታዎች የሊቀ ካህንነቱ ስጦታዎች ናቸው። ጌታችን ኢየሱስ ክርስቶስም አሁንም አማኞችን ወደ እውነት በመምራት መጽሐፍ ቅዱሳዊ ምስጢራትንም በመግለጥ እነዚህን ስጦታዎቹን የሚያካትቱ ናቸው። እነዚህ ወደ እውነት መምራቱና መጽሐፍ ቅዱሳዊ ምስጢራትን መግለጡ የስጦታዎቹ አካላት ናቸው። ቤተ ክርስቲያንን ለማጽናት፣ ለማበርታት፣ ወደ ኮምፕሊትነስ ወደ ምልአት ለማምጣት የሚያደርጋቸው በርካታ ነገሮች በዚህ ውስጥ ይመደባሉ። ጌታችን ኢየሱስ ክርስቶስ ራእይ መጽሐፍን ስናነብ ለሰባቱ አብያተ ክርስቲያናት የላከው መልእክት የዚህ አካል ነው። እያንዳንዱን እየመዘነ ይሄ ጉድለት አላችሁ፣ ይሄን አስተካክሉ፣ እንደዚህ ይሆናል ብሎ የሚነግራቸው በምድር ፖለቲካ ላይ ያለው የበላይነትም ይህንን የሚያካትት ነው። በራእይ 1:5 ላይ እንደምናነበው ማለት ነው። ስለዚህ ክርስቶስ ኢየሱስ ምልጃው ይህንንም ያካትታል። ቤተ ክርስቲያንን ወደ ፍጹም ሙላት ለማምጣት እያንዳንዳችንን በአገልግሎት ለማሳደግ ስጦታውን ቡራኬውን ይሰጣል ማለት ነው። ዛሬም ስጦታውን ይሰጠናል። እሱን የሚያመለክት ነው። ከክርስቶስ ምልጃ ጋር የተያያዘው የመጨረሻው ሐሳብ ከመክበራችን ጋር ይያያዛል። ከመክበራችን ላይ ይያያዛል። ከዚህ በፊት ደጋግመን እንዳልነው ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ፣ ምሉ ሰው ምሉ አምላክ ነው። ሲሞትም ሰው እንደሆነ ነው። ከሞት ሲነሳም ሰው እንደሆነ ነው። ሰውነቱ አልጠፋም። ሰውም አምላክም እንደሆነ ነው። ሲያርግም ሰውም አምላክም እንደሆነ ነው። በአብ ቀኝ ያለውም ሰውም አምላክም እንደሆነ ነው። ሰውነቱ አልቀረም ማለት ነው። ዛሬም በአብ ቀኝ ያለው ከኛ በወሰደው ሰውነቱ ነው። ሰውነትን ከኛ ተካፍሏል ብለናል። ዕብራውያን ምዕራፍ 2 ቁጥር 10 እንደሚነግረን የእግዚአብሔር ልጆች የሆኑት በሙሉ በስጋና በደም እንደሚካፈሉ እርሱም እንዲሁ በስጋና ደም ተካፈለ፣ በነገር ሁሉ ወንድሞችን ይመስል ዘንድ ተገባው ስለሚል ማለት ነው። ሰው በመሆኑ ተዋርዷል። የለበሰው ስጋ የከበረ ስጋ አልነበረም። የሚራብ ስጋ፣ የሚጠማ ስጋ፣ የሚያድግ ስጋ፣ የሚደማ ስጋ፣ የሚቆረስ ስጋ፣ የሚሞት ስጋ ነበር። ብዙ ጊዜ ኤንፋሲስ የምንሰጠው እንዲህ አይነት ስጋ መውሰዱን ነው። የከበረውም ግን በዚሁ ስጋው ነው። ከሞት የተነሳው በዚሁ ስጋ ነው። አሁን ስጋው የከበረ ነው። ደጋግመን የምናነበው ክፍል አለ። ለምሳሌ ፊልጵስዩስ ምዕራፍ 3 ላይ እንደሱ ነው ያነበው። እርሱም የመጨረሻው ቁጥር ፊልጵስዩስ ምዕራፍ 3 ሁሉን እንኳን ለራሱን ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደ ስጋችንን ይለውጣል። የኛ ስጋ የምን ስጋ ነው? የተዋረደ። የእርሱም የተዋረደ ነበር። በትንሳኤው ግን ምን አይነት ስጋ ሆኖ ነው የተነሳው? የከበረ። ስለዚህ አሁን የእሱ ስጋ ምንድን ነው? የከበረ ስጋ ነው። የኛ ስጋ የተዋረደ ነው። እሱ ሲመጣ ይሄ የተዋረደ ስጋ ምን ይሆናል? የከበረ ሆኖ ይለወጣል። ስለዚህ አሁን ያለው ስጋ የኛ ስጋ ነው። እኛን ወክሎ ከኛ የወሰደውን ሰውነት ነው። ስለዚህ ከኛ ሰውነት በመውሰዱ ቢዋረድም አሁን ደግሞ በዛው ስጋ ስለከበረ ሰውነታችን በእግዚአብሔር ዘንድ ምን አድርጓል ማለት ነው? ከብሯል ማለት ነው። በአብ ዘንድ ያለው የከበረ ስጋ ነው ያለው። ክርስቶስ ኢየሱስ
የከበረ ሰው ነው በዛ ቦታ። ማንን ወክሎ? እኛን ወክሎ። በአንዱ አዳም ምክንያት ሰዎች ሁሉ እንደተዋረዱ፣ በአንዱ አዳም መውደቅ ሰዎች ሁሉ እንደተዋረዱ፣ በክርስቶስ መክበር ደግሞ ያመኑ ሁሉ ምን አድርገዋል? ከብረዋል ማለት ነው። አዳም እኛን ወክሎ እንደተዋረደ ክርስቶስ እኛን ወክሎ ምን ሆኗል? ከብሯል። በአንዱ አዳም አለመታዘዝ ውርደትና ሞት እንደገባ፣ በኋለኛው አዳም መታዘዝ ደግሞ ክብርና ሕይወት አግኝተናል ማለት ነው። ስለዚህ ክርስቶስ ኢየሱስ ከብሯል። ከብሯል ስንል በአጠቃላይ ሰው በእግዚአብሔር ዘንድ ምን ሆኗል? ከብሯል ማለት ነው። ከብሯል ማለት ሰውነት ወደ መለኮትነት ተለውጧል ማለት አይደለም። ግን አሁን የኢየሱስ ሰውነት የሰውነት ውሃ ልክ ነው። ከኛ የወሰደውን ሰውነት አክብሮታል። ስለዚህ እግዚአብሔር ከመጀመሪያም የፈጠረው ሰው ምን እንደሚመስል አናውቅም ነበረ። አዳምን አላየነው። ምን ይመስል ነበር የመጀመሪያው ሰው? እግዚአብሔር የፈጠረው ሰው አዳም በኃጢአት ባይወድቅ ኖሮ ምን አይነት ሰውነት እንደሚኖረው አናውቅም። ምክንያቱም አሁን የምናየው ሰው በኃጢአት ናዳ የደቀቀ፣ በውድቀት ትብታብ የተተበተበ የተሳሰረ፣ በአመፅ ጉልበት አቅሙ የተናጋ፣ በእርግማን ዳፋ አፈር የላሰ አቅመ ቢስ መጻጉ ነው የምናየው። አሁን እግዚአብሔር የፈጠረው ምን አይነት ሰው ነው ብንል አናይም። ምኑም አሁን የምናየው ሰው እግዚአብሔር መጀመሪያ የፈጠረውን ብርቱ ሰው የማይመስል የፍርስራሽ ክምር ነው። ፍርስራሽ አይተን ይሄ እንደዚህ አይነት ህንፃ ነበር ድሮ እንላለን። የፈራረሱ ህንፃዎችን ስናይ የጥንታዊ በቃ አሁንም ፊት ሆነው አይቆሙም። ግን የተረፈውን ፍርስራሽ አይተን ያኔ እንዴት ያምር ነበር። ሰው እንደሱ ነው። አሁን ኢየሱስ የያዘው ሰውነት ግን ከመጀመሪያም እግዚአብሔር ያሰበው ሰውነት ነው። የከበረ ኃጢአት የማያደክመው፣ መሞት የማይነካው፣ በሽታ ሐዘን የማይነካው፣ ጉስቁልና የማይነካው ሰው ኦሪጂናሌው ሰውነት አሁን ኢየሱስ የያዘው ሰውነት ነው። የሰውነት ልኩ፣ የሰውነት ድንበሩ፣ የሰውነት ውሃ ልኩ ማን ነው? ኢየሱስ ነው። ሰው ማለት ኢየሱስ ነው። ስለዚህ አሁን ኢየሱስ ከብሮ በአብ ቀኝ መቀመጡ የሰው ልጆች ሁሉ ከብረው በአብ ዘንድ መቀመጣቸው ነው። በአብ ዘንድ ተቀምጫለሁ ብላችሁ የምታወሩት ከየት መጣችሁ ነው ታዲያ? የት ነው የተቀመጣችሁት? እዚሁ ፊት ለፊቴ ነው ማያችሁ። ምን ልሁና ከዚህ በላይ ብላችሁ የምትዘምሩት ከየት አምጥታችሁ ነው? እዚሁ ናችሁ። ግን እሱ ስለኛ ጽድቅን ሁሉ ፈጽሞ እሱ ስለኛ በአባቱ ቀኝ መቀመጡ እኛ ሁላችን በማን ዘንድ መቀመጣችን ነው? በእግዚአብሔር ቀኝ መቀመጣችን ነው። እሱ የከበረው የኛን ሰውነት ይዞ ስለሆነ እዛ ያለው የኛ ሰው ስለሆነ እኛ ያለነው እዛ ነው። ክርስቶስ እኛን ወክሎ መክበሩን ካመንን፣ ክርስቶስ በላይ ያለው እኛን ወክሎ መሆኑን ካመንን፣ እላይ ያለው የኛ ሰው መሆኑን ካመንን፣ አሁን እዚህ ያለነው እኛ አይደለንም፣ እኛ እዛም ነን። ሙሉ እውነታ ይሄ ብቻ አይደለም፣ እዛም አለን። በአብ ቀኝ መቀመጣችን እርግጠኛ የምንሆነው በማን መቀመጥ ነው? ስለዚህ አሁን ያለው ዊክነሳችሁን አታስቡ። አሁን ያለው ውሱንነታችሁ የመጨረሻው እውነት እሱ አይደለም። ሙሉ እውነት አይደለም እሱ። ደካማነናው ግን ከብረን በአብ ቀኝ አለን። ለምን? የኔ ሰው ነው እዛ ያለው፣ የኛ ሰው ነው እዛ ያለው። እኛን ወክሎ ነው ጽድቅን የፈጸመው። እኛን ወክሎ ነው የሞተው። እኛን ወክሎ ነው የተነሳው። እኛን ወክሎ ነው ያረገው። እኛን ወክሎ ነው በአብ ቀኝ የተቀመጠው። እግዚአብሔር እኛን ሲያየን እንዲህ አይደለም የሚያየን። ክርስቶስን ሳይ ነው እኛን የሚያየን። ሁላችንን የሚያየን በማን ነው? በክርስቶስ ነው። በከበረው ሰው በክርስቶስ ሳይን ሁላችን ምን ሆነናል? ከብረናል። ይሄን ማወቃል ማድረጋበት። ይሄ ነገር የአዳም ውድቀት የሰው ሁሉ ውድቀት ከሆነ የክርስቶስ መክበር ያመኑ ሰዎች ሁሉ መክበር ነው። የአዳም የኛ ሆኖ የክርስቶስ የኛ አለመሆን አይችልም። አማኞች በእግዚአብሔር አብ ቀኝ መቀመጣችን በክርስቶስ በአብ ቀኝ መቀመጥ ምክንያት ነው። በክርስቶስ ውስጥ ገብተናል። በክርስቶስ ውስጥ ተሰውረናል። በክርስቶስ ውስጥ ነው የምንሆነው። በአዳም ውስጥ እንደተዋረድን፣ በአዳም ምክንያት ኃጢአት እንደሰራን፣ በክርስቶስ ምክንያት ከብረን በአብ ዘንድ ተቀምጠናል። ስለዚህ ክርስቶስ በአብ ቀኝ መቀመጡ ብቻ ምልጃ ነው። ምንም ባያደርግ ሰውን የወከለ ሰው፣ እውነተኛው ሰው እግዚአብሔር እንደፈለገው ጽድቅን በመፈጸም አንድም ኃጢአት ባለመስራት ሞትን ድል አድርጎ ተነስቶ ሰው በእግዚአብሔር ቀኝ መቀመጡ በቃ ምልጃ ነው። ተወክለናል። አትሌቶቻችን ወርቅ ሲያገኙ አትሌቶቹ አገኙ አይደለም የምንለው፣ አገኘን ወርቅ እኮ ነው የምንለው።
ወርቅ ሲያጡ አጣን ነው እንጂ አጡ አይደለም የምንለው። አገኘን ሆ ብለን የምንጨፍረው እነሱ የኛ ስለሆኑ ነው። ኃይሌ የኛ ስለሆነ ነው። ቀነኒሳ የኛ ስለሆነ ነው። የኛ ሰው ወክሎን ፓሪስ ኦሎምፒክ ስለሮጠ አገኘን እንላለን። የኛ የሆነው ክርስቶስ ሰውን ሁሉ ወክሎ ያመነው ደግሞ በእምነት ያንን ተቀበለን እዛ መገኘቱ የሰው ምንድነው? መክበር ነው። ምስጋናችን የሚያርገው እሱ እዛ ስላለ ነው። ዛሬ ጠዋት የተነበበው ዕብራውያን 13 ላንብበው። ዕብራውያን 13 ላይ ቁጥር 15 ዛሬ ማለዳ ተነበው ነበር። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት። በማ ለእግዚአብሔር በማን እናቅርብለት? በእርሱ። እርሱ ማን ነው? ክርስቶስ ነው። ምክንያቱም ቁጥር 12 ላይ ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡ እንዲቀድስ ከበር ውጭ መከራን ተቀበለ። ቁጥር 13 ወደ እርሱ ወደ ኢየሱስ ማለት ነው። ቁጥር 15 ለእግዚአብሔር የምስጋናን መስዋዕት በማን እናቅርብ? በእርሱ። ስለዚህ ምስጋና ለእግዚአብሔር የሚቀርበው በማን ነው? በክርስቶስ። ጸሎት ወደ እግዚአብሔር አብ የሚቀርበው በማን ነው? በክርስቶስ። ዝማሬ ወደ እግዚአብሔር የሚቀርበው በማን ነው? በክርስቶስ። አምልኮ ለእግዚአብሔር የሚቀርበው በማን ነው? በክርስቶስ በኩል ማለት ነው። አምልኮአችን የሚሰምረው በክርስቶስ በኩል፣ ጸሎታችን የሚሰምረው በክርስቶስ በኩል፣ ዝማሬያችን የሚቀርበው በክርስቶስ በኩል። ሁሉ ነገር በማ በኩል ነው? በክርስቶስ። የኛ ሰው ጽድቅን ሁሉ ፈጽመው በእግዚአብሔር ቀኝ አለ። እሱ የከበረ ስለሆነ ምስጋና ሁሉ ይደርሳል፣ ጸሎት ሁሉ ይደርሳል፣ አምልኮ ሁሉ ይደርሳል። ለምን? አላህ ማ የኛ ሰው በሰማይ አለ። የጌታ ስም የተባረከ ይሁን። ስለዚህ ስለ ክርስቶስ ምልጃ ስናስብ እነዚህን ሁሉ ነገሮች እናስባለን። መጀመሪያ ስለ ምልጃ ስንነጋገር እንዳልነው ምልጃን ተንበርክኮ ወይም አደግድጎ ከመለመን ጋር አታገናኙት በጭራሽ። የክርስቶስ ምልጃ በጭራሽ እንደሱ አይነት አይደለም። ሊቀ ካህናቱ ሲማልድ እንዴት ነበር በብሉይ ኪዳን? ወደ ቅድስተ ቅዱሳን ገብቶ ይጸልያል ወይ? አይጸልይም። ምንም የተጻፈ ነገር የለም። ቅድስተ ቅዱሳን ውስጥ ገብቶ ይንበረከካል ወይ? በጭራሽ። ቅድስተ ቅዱሳን ውስጥ ገብቶ ይለምናል ወይ? በጭራሽ። ቅድስተ ቅዱሳን ውስጥ የሚገባው ምን ይዞ ነው? የመስዋዕቱን ደም ይዞ ነው የሚገባው። ስለ እነሱ የሞተው ሊቀ ካህናቱ አይደለም፣ እንስሳው ነው የሞተው። ያንን ደም እንከን የሌለበትን እንስሳ ደም ሊቀ ካህናቱ ይዞ ነው የሚገባው። ከዛ ያንን ደም መሰዋዩ ላይ ይረጫል። ያ ነው ምልጃ። ሊቀ ካህናቱ የሚማልደው እንደዛ ነው። ከዛ መስዋዕቱ ተቀባይነት ማግኘቱን ሲያቅ ይወጣል። የሚያቀበት መንገድ አለ። እግዚአብሔር ይቅር ብሏቸዋል ተባረኩ ብሎ ይባር። ይሄ ነው ብሉይ ኪዳናዊ ምልጃ። አዲስ ኪዳን ላይ ስለ ክርስቶስ ምልጃ ሊቀ ካህናታችን እያለ ስለነገረን የክርስቶስ ምልጃ ሊቀ ካህናታዊ ምልጃ ነው። ስለዚህ እንዴት ነው የሚያደርገው? ስለኛ ሞተ፣ በገዛ ደሙ የት ገባ ነው የሚለው? በላይ ያለው ድንኳን ውስጥ ገባ። ሊቀ ካህናቱ ቆሞ ነው፣ የዕብራውያን ጸሐፊ እንደሚነግረን ቆሞ ነው የሚለው፣ አይንበረከክም፣ ቆሞ። ክርስቶስ ግን ምን አደረገ? ተቀመጠ፣ ስራውን ጨርሶ ተቀመጠ። ስለዚህ ፕሬዘንሱ እዛ መገኘቱ እኛን ወክሎ ያ ነው። ብዙ ጊዜ ምልጃ ላይ ችግር የሚመጣው ሰዎች የሆነን ሰው ለመማለድ እባክህ እንደው ለኔ ስትል ብለው ልመና ስለሆነ ዝቅ ስል እንደው ስንበረከክ ምናምን ድንጋይም ተሸክመው ሊለምኑ ይችላሉ። እሱ ሐሳብ ስለሚመጣ ነው። የክርስቶስ ምልጃ እንደሱ አይነት አይደለም። አብ ሊያድነን የማይፈልግ ይመስል ወልድ አያግባባው። ድነታችን የአሐዱ ስሉስ አምላክ ውሳኔ ነው፣ ድርጊት ነው። ክርስቶስ የመጣው አብ ልኮት ነው። ከሞት ያስነሳው አብ ነው። የተቀበለው አብ ነው። ሁሉ ነገር የሆነው በመንፈስ ቅዱስ ነው። ስለዚህ የአሐዱ ስሉስ አምላክ ስራ ስለሆነ አንዱ አግባቢ አንዱ የሚቀበል አይደለም። ዝቅ ብሎ በማደግደግም አይደለም። ክርስቶስ የከበረ ነው። አሁን ከብሯል በሰማይ። ስለዚህ ልመና አይደለም፣ እኛን ወክሎ መገኘቱ ነው። ለኛ መራራቱ ነው። ለኛ ስጦታ መስጠቱ ነው። ዛሬም በእግዚአብሔር ፊት ለመቅረብ ድፍረታችን መሆኑ ነው። በመከራ ውስጥ በችግር ውስጥ ስናልፍ ያ ስሜት እንዲሰማን እግዚአብሔር እንዳልተወን መንገሩ ነው። ድነትን ቀምሰን እስከ መጨረሻው ድነትን እስከሚሰጠን እስከሚመጣ ቀን ድረስ ጸንተን እንድንቆም ማስቻሉ ነው እንጂ ክርስቶስ አይለምንም። ክርስቶስ አደግድጎ ወይ ተንበርክኮ አይለምንም። በአብ ቀኝ በዙፋን ላይ ነው ያለው። የክርስቶስን ምልጃ በዚህ ሁኔታ ከወሰድነው ምንም ችግር የለበትም።
ብዙ ጊዜ አለመግባባት የሚፈጠረው ከሌሎች ጋር የክርስቶስን ምልጃ ከማይቀበሉ ጋር ለምልጃ ያለን ትርጓሜ ነው። ጠቡ የቱ ጋር ነው የሚጀምረው ማለት ነው? ከብያኔው ምልጃ ማለት ምን ማለት ነው ከሚለው ጋር ነው። ምልጃ ተንበርክኮ መለመን አይደለም። የክርስቶስ ምልጃ አብ እንዲቀበለን ማግባባት አይደለም። የክርስቶስ ምልጃ ክርስቶስ ተንበርክኮ የሚጸልይበት አይደለም በጭራሽ። ሊቀ ካህናታዊ ምልጃ ነው። በአውዱ ካየነው መጽሐፍ ቅዱስ እነዚህን ነጥቦች ያስተምረናል። ጌታ የተመሰገነ ይሁን። ጌታ ቢፈቅድና ብንኖር ስለ አማኞች ክህነት እናያለን። የአማኞች ክህነት ኮሌክቲቭ የሆነው ክህነት እና ደግሞ ኢንዲቪጁዋል የሆነው ክህነት፣ እነዚህ ሁለት ሀሳቦች ብቻ ይቀሩናል።